ምክር መስጠት የፈለኩት ህገ መንግስቱን በሚመለከት እሳቸው እንዳሉት ከየትኛውም የኢትዮጵያ ጫፍ ህገ መንግስቱን በሚመለከት ሐሳብ ያላቸው ሰዎች አሉ አብንን ጨምሮ። ነገር ግን አቶ በለጠም ሌሎቻችሁም ማሰብ ያለባችሁ የኢትዮጵያ ህገ መንግስት የክልል ህገ መንግስት አይደለም። እያንዳንዱ ክልል የራሱ ህገ መንግስት አለው። የኢትዮጵያ ህገ መንግስት ሆኖ የሚቀርበው የሁሉም ኢትዮጵያውያን ፍላጎት ወይም የአብዛኛዎቹ ኢትዮጵያውያን ፍላጎት ለመመለስ እንጂ የናንተን ክልል የናንተን ብሔር ፍላጎት ለመመለስ እንዳልሆነ በደንብ ማስተዋል ይኖርባችኋል። አስፈላጊ የምትሏቸውን ሐሳቦች በጽሁፍ በውይይት ካመጣችሁ በኋላ በተወካዮቻችን ማንግባባ ከሆነ በቀጥታ እያንዳንዱ ኢትዮጵያዊ ድምጽ እንሰጥበት ይደረግና አብዛኛው ኢትዮጵያዊ የወሰነው አንቀጽ ወይም ክፍል ህገ መንግስቱ ነው ይቀጥላል እንጂ የኛ ሰፈር በሚያጸድቀው እንደማይሆን ወደፊትም ተስፋ ባናደርግ ጥሩ ይሆናል። ምክንያቱም በአሜሪካም በአውሮፓም ህገ መንግስት ሁሉም ዜጋ 100% አይስማማበትም። ዋናው ጉዳይ ብዙሃን ይስማማሉ። ጥቂቶች ሐሳባቸውን በሰለጠነ መንገድ ካነሱ በኋላ ለብዙሃን ሐሳብ ይገዛሉ። ይሄንን እያሰብን ካልሄድን በኋላ ወደ ህገ መንግስት ማሻሻል ስንገባ የኔ ሐሳብ አልሆነም ይያል እንዳንሄድ ቢያንስ ከሻለቃ አድማሴ የክርክር ዘዬ እንኳን ያነሰ እንዳይሆን እሳቸው በፋክት በታሪክ የሚቻላቸውን በሰለጠነ መንገድ ለታሪክ የሚሆን ሐሳብ ጥለው አልፈዋል። እናንተም በዚያ መንገድ መዘጋጀት እንጂ የእያንዳንዱ ሰፈር ፍላጎት የመቶ ፓርቲ ፍላጎት የሚያሟላ ህገ መንግስት ከመቶ ዓመት በኋላ ኢትዮጵያ አይኖራትም። ከወዲሁ ጠንካራ ስነ ምግባር ያለው ፓርቲ ያለው አባል ከፈጠራችሁ በተለይ ጥቂቶች ያልጎለበታችሁ ፓርቲዎች መንግስት ስትሆኑ ይጠቅማችኋል። እንደኛ በጣም የሰፋ በሚሆንበት ሰዓት ከመንግስት ከፓርቲ ፍላጎት ውጭ በርካታ ስራዎች እንዳይሰሩ ከወዲሁ ጥቂቱን በሐሳብ የሚግባባውን ኃይል በስነ ምግባር በዲሲፕሊን ታነጸ እንዲሆን ብታስችሉ በኋላ መንግስት ስትሆኑ አይቸግራችሁ። ትላልቅ ፓርቲዎች ሰፋ ያለ አባላት ያላቸው እና መንግስት የሆኑ ፓርቲዎች የማስፈጸም አቅም ውስንነት መነሻው የሰበሰባቸው ሰዎች በሐሳብ በእኩል የሐሳብ እኩልነት ያላቸው አይደለም። ያ እንዳይሆን በጊዜ አሁኑ ሳትሰፉ ዲሲፕሊን እና መደማመጥ ያለበት ፓርቲ ካደረጋችሁ በኋላ አትቸገሩ። ያ ካልሆነ ግን መንግስት ስትሆኑ በብዙ ትቸገራላችሁ። አትሌቶች